አብይ አህመድ ግለሰቦችን ሲያጋጩ የሚከተሉትን ሴራ ለመመልከት ህዳር 26 2017 ዓ.ም ያደረጉትን እናስታውስ። ያ ዕለት ጠቅላይ ሚኒስትር አብይ የወቅቱ የትግራይ ፕሬዝዳንት ጌታቸው ረዳን፣ ምክትሎቻቸውን ታደሰንና ጻድቃንን፣ የህወሓትን ሊቀመንበር ደብረጽዮንንና ሌሎች የፖሊት ቢሮ አባሎችን ሰብስበው የዋሉበት ቀን ነው። ከዚያ በፊት ግን ጌታቸውን፣ ታደሰንና ደብረጽዮንን በተለያዩ ቀናት በተናጠል አነጋግረዋቸዋል። ሶስቱንም የነገሯቸው ፕሬዝዳንት እንደሚሆኑ ብቻ ሳይሆን አንዱን ለሌላው የማይረባ መሆኑንና ለስልጣን የተስገበገበ መሆኑን ነግረዋቸዋል። ከዚያም ሁሉም ለስብሰባው በጋራ ተቀመጡ። ደብረጽዮን ጌታቸው ተነስቶ ታደሰ ወረደ ይሾምልን የሚለውን ሐሳብ ለስብሰባው አቀረቡ። በዚህ ጊዜ ጠቅላይ ሚኒስትሩ ወደ ጀነራል ታደሰ አተኩረው ምን አስተያየት አለህ ብለው ጠየቁ። ጀነራል ታደሰ በዝምታ አፍታ ወሰዱ። በዚህ ጊዜ በፍጥነት ጠቅላይ ሚኒስትሩ መናገር ጀመሩ። ተናገር እንጂ ታደሰ፣ ከ4 ወራት በፊት እኮ ጌታቸውም ደብረጽዮንም አይረቡም፣ የቴክኖክራቶች መንግስት ብናቋቁም ይሻላል ብለኸኛል በማለት ቢያንስ 10 ሰው ባለበት ስብሰባ ላይ ተናገሩ። እስከዚያች ዕለት ድረስ ተማምነው አንዱ ሌላውን እየወከለም ሲሰሩ የነበሩት ጀነራል ታደሰና ጌታቸው ረዳም ተቃቃሩ። የማይተማመኑና የማይደማመጡ መሆኑ። ደብረጽዮን ገብረ ሚካኤልም ታደሰ ወረደ ፕሬዝዳንት ይሁን የሚለውን አቋማቸውን ወደ ማሻሻል አዘነበሉ። ጠቅላይ ሚኒስትሩ በባልና ሚስት የውስጥ ጉዳይ ሳይቀር ገብቶ የፈተፈቱትን ብንጨምርበት የከተማውን አርቲስትና ባለሀብት ስንዘረዝር መዋላችን ይሆናል። እሱን ትተን ፖለቲካው ላይ ብቻ ስናተኩር በ2016 ክረምት ያደረጉትን እናስታውሳለን። በዚያ ሰሞን አቶ ጌታቸው ረዳ ወደ ውጭ ሀገር በሄዱበት ወቅት ስልካቸው ለቀናት መስራት አቆመ። የአቶ ጌታቸው ስልክ አለመስራቱ ያጠራጠራቸው ደብረጽዮን ገብረ ሚካኤል ወደ አዲስ አበባ በረሩ። ጠቅላይ ሚኒስትሩንም አገኙ። ምን እንደተነጋገሩ አልታወቀም። በኋላ ግን ጠቅላይ ሚኒስትሩ ለስምረት ሰዎች ያንን ከደብረጽዮን ጋር የነበራቸውን ቆይታ ነገሯቸው። ደብረጽዮን መጥቶ ጌታቸው ስልኩ የማይሰራው ከሻቢያ ሰዎች ጋር ሊገናኝ ስለሄደ ነው፣ ከሻቢያ ጋር የሚዶልተው ደግሞ ከትግራይ እኔን ከፌዴራልም አንተን ለማንሳት ስለሚያስብ ነው። ስለዚህ አሁንም መፍትሄው እሱን ከፕሬዝዳንትነት ማንሳት ነው የሚል ጥያቄ አቀረበልኝ። አይሆንም፣ ከዚህ ጥፋ ብዬ ላባረረው ብሞክር ብትሾመውም እኮ ይሞታል፣ የታመመ ስለሆነ አይሰነብትም አለኝ በማለት አብይ ለአንዳንድ ቤተኛ ስምረቶች የተናገሩትን ጌታቸው ረዳ ሰሞኑን በጥቂቱ ገልጸውታል። ጌታቸው በቅርብ ጊዜ በህይወት ስለማይኖር እኔ ይሻላችኋለሁ ሲል የነበረ ሰውዬ የትግራይ ወጣት ሆስቴጅ ይዞ የትግራይ ወጣት ለሞት ዳርጎ እንደገና ሌላ ዞር ስልጣን ፕሮሞት ማድረግ ይፈልጋል ራሱ። ጌታቸው በቅርብ ጊዜ በህይወት አይኖርም ሲለኝ የነበረ የሚሉት ደብረጽዮን ገብረ ሚካኤልን ነው። የወሬ ምንጫቸው ደግሞ ራሳቸው ጠቅላይ ሚኒስትሩ ሲሆኑ መነሻው በ2016 ክረምት ደብረጽዮንና ጠቅላይ ሚኒስትሩ ያደረጉት ውይይት ነው። የህወሓቶችን ያለመግባባት ስንጥቅ የበለጠ ለማስፋፋት አጋጣሚውን ከሰማይ እንደወረደ መና የቆጠሩት አብይ በወቅቱ ለጌታቸው የነገሯቸው ትሞታለህ ብሎ ደብረጽዮን ፕሬዝዳንት